ዝቅ ብላችሁ ግን ስታነቡ እዛው ምዕራፍ ላይ እዛው ቁጥር ላይ ኢዮብ ግን እንደዚህ ያለ የእግዚአብሔር ስም የተባረከ ይሁን ሰጠ ወሰደ ግን እግዚአብሔር ስም ይባረክ ሲሰጥ ብቻ አይደለም እግዚአብሔር ስም የሚባረከው ሲወስደውም ይባረካል አለ እኛም ቢፈትነን እሱ ነው ቢከብደን እሱ ነው ሲወስደው መጸለይ ይከብደናል እግዚአብሔርን ስሙን መጥራት ማመስገን ይከብደናል ኢየሱስ ክርስቶስ እንደተከተሉት እነዛ ሰዎች አሳና ዳቦ ሲያገኙ ከዚህ ሰው ጋር መሆን አለብን የሰውማ መንገስ አለበት ብለው ከኢየሱስ ጋር ግራው ከዛ ላይ የለም ሲባሉ ተበተኑ የሰው የሚያስጨንቅ ትምህርት ነው የሚያስጨንቅ ብለው ሄዱ የፈለጉት ዳቦና አሳ ነበር እነ ጴጥሮስ ግን አይ አንተ ጋር የሚበላ ነገር ባይኖር አንተ ጋር የመቆም አቅም አለ አሳ ባትሰጠን አንተ ጋር የመቆም አቅም አለ አያችሁ ኢየሱስ የተከተሉበት ምክንያት አሳና ዳቦ አልነበረም አያችሁ ኢዮብ ከእግዚአብሔር ጋር የሚኖርበት ለእግዚአብሔር የሚሰዋበት ቅድስናውን የሚጠብቅበት የሚጸልይበት የሚያመልክበት ምክንያት ልጆቹ አልነበሩ ሀብቱ አልነበረም ራሱ እግዚአብሔር አያችሁ እግዚአብሔር ምን ሆኖ ምናገለግለው ስሙን ምንጣራ ምንጸልየው ምናመልከው የሆነ ነገር ስላደረገልን አይደለም ቀላል ነው እያልኩ አይደለም ግን ስለሆነልን ሳይሆን ስለማንነቱ ነው